ትራንስፖርትና መገናኛ በግንባር ቀደምትነት ተመራጭ በመሆኗ በርካታ የሀገር ውስጥና የዓለም አቀፍ ቱሪስቶች በጉብኝት የሚመርጧት እጅግ ምቹ ከተማ ነች። እነዚህንና ሌሎች ያልተጠቀሱ በርካታ የክልሎቹን ሀብቶች በመተባበርና በመቀናጀት አልምተን በጋራና በፍትሃዊነት በመጠቀም ግን የሁሉም ማህበረሰብ ጥረትና ትብብር የሚጠይቅ ጉዳይ ነው። እዚህ ላይ ያሉንን ጸጋዎች በአግባብ ለመጠቀም ግን ዋነኛው ሰላም ማስቀደምና መገንባት ዋና ጉዳይ በመሆኑ ሰላምን የመገንባት ስራው የስራችን ሁሉ የትኩረት ማዕከል ማድረግ ይጠበቅብናል። እኛም ዛሬ ሶስተኛውን ሀገር አቀፍ የሰላም ጉባኤ በውቢቷ የክልሉ ዋና ከተማ በሆነች ባህር ዳር ከተማ በማዘጋጀታችን ከፍ ያለ ደስታና ክብር እየተሰማን ሲሆን በክልሉ እየተደረገ ያለውን ሰላምን የማጽናት ታላቅ ጥረት ያግዛል የሚል ተስፋም አለ። ክቡራትና ክቡራን፣ የጣናና የአባይ ወንዝ የዘመናት ትስስር ላለመነጣጠል ከተጋመዱበት የመከባበርና የአብሮነት መሰረት የተነሳ ዓለማችን በብዙ በዚህ ይደመማል። እኛም የዚህ የመከባበርና የአብሮነት እውነት ባለቤት የሆንን ዜጎች ከጣናና አባይ ጥምረት እና አብሮነት ብዙ ልንማር ይገባል። ክቡራትና ክቡራን፣ የክርስትናም ይሁን የእስልምና ሃይማኖቶች አስተምሮ